የተከበራችሁ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ከአንድ ሳምንት በላይ ከፍተኛ ወረራ በትግራይ ላይ እየተካሄደ ይገኛል። በአሁኑ ጊዜ ግን ያለው ለውጥ የኤርትራና የመከላከያ ሰራዊት በአንድ ግንባር ልክ እንደ መሪዎቻቸው በጋራ ሆነው ግንባር ፈጥረው የትግራይ ህዝብን እየወረሩ ይገኛሉ። የሀገሪቱ አምባገነን መሪ ከውጭ ኃይል በመተባበር የትግራይ ህዝብን ለመቀጥቀጥ ዜጋውን ለመጨፍጨፍ ወስኖ እየሰራ ነው ያለው። መሆን የሚገባው አገርን ከውጭ ወረራ መከላከል ነው፣ ማዳን ነው፣ መግጠም ነው። የሀገሪቱ መሪ እየሰራ ያለው ግን አገሪቱን አሳልፎ ሰጥቷል። ከውጭ ኃይል ጋር በመተባበር በትግራይ ላይ ወረራ ከፍቷል። ከባድ የሆነ ታሪካዊ ክህደት ተፈጽሟል። ትልቅ ውርደት ነው ለሀገሪቱ። የራስን ዜጋ በሌላ ውጭ ኃይል፣ የውጭ ኃይል ደግሞ ሌላ አይደለም ኢሳያስ ነው። ኤርትራ አጎሳቁሎ ኤርትራን አዳክሞ ኢትዮጵያ እንድትበተን ብትንቱናም ትውጣ የሚል መሪ በጎ ያለውም ተባብሮ ሊወጋን አይችልም። ይሄ ግን የሚታወቅም ነው። የሀገሪቱ መበተን የሚፈልግ እንድትበተንም ሲረባረብ የነበረ ነው። ከዚህ ኃይል ጋር ነው ተባብሮ ትግራይን እየወጋ ያለው። ዛሬ በተካሄደው ውጊያ አብይ አሳልፎ የሰጠው መሬት አንዳንዱ መንጠቅ ጀምረናል። ቀጥታ ያስገባቸው የኤርትራ ሰራዊት የትግራይ ህዝብ እየተዋጋ ነው ያለው። በዚህ ውጊያ የተማረኩ የሻዕቢያ ወታደሮች አሉ። ከውጭ የገባ ምንም የለም እያሉ ሲዋሹ የነበሩ በተጨባጭ እናሳያቸዋለን ነው። የትግራይ ህዝብ ነው እየተዋጋ ያለው። ይሄ አጀንዳ የትግራይ መሆን አልነበረበትም። የጠቅላላ ኢትዮጵያ ህዝብ ነው። የመከላከያ ሰራዊትም ነው። ሁሉም ተገልብጧል። ሲዋሽ የነበረው እውነታ እንዳይወጣ ነው። ሁለቱም ውሸታም አምባገነን መሪዎች በአንድ ውጊያ የተገኙ መሆናቸውን እናጋልጣለን። በሀሳብ አይደለም፣ በተጨባጭ ማስረጃ ማርከናል። ምርኮኞቹን እናወጣቸዋለን። አምባገነን መሪ በትግራይ ላይ የአየር ድብደባ አካሄዳሉ ብለው በወሰኑ መሰረትም በርካታ የአየር ድብደባ በትግራይ እየተካሄደ ነው ያለው። መቀሌ በተደጋጋሚ ተደብድባለች። አዲግራት፣ አላማጣም በቅርብ ጊዜ የተለያዩ ከተሞች የትግራይ ገጠሮች እየተደብደቡ ናቸው። መቀሌም ተጨማሪም ድብደባ ላይ የማካሄድ ፍላጎት አለ። ግን አንድ የአየር ኃይል አውሮፕላን ከተመታ በኋላ ግን ቀንሷል። ተመልሶ ቢመጣ እንደሚመታ ስለሚያውቁ፣ ስለዚህ ይሄ ድብደባ በትግራይ ህዝብ ላይ የተወሰነው ድብደባ በውጊያ ቦታዎች ሳይሆን በሰላማዊ ህዝቦች ላይ ጉዳትም እየደረሰ ነው ያለው። በከባድ መሳሪያም የትግራይ ከተሞች መደብደብ ጀምሯል። ባለፈው በምዕራብ ትግራይ የነበረው ውጊያ ከኤርትራ የነበረውን ውጊያ አቅጣጫ ለማስቀየር ድጋፍ ለመስጠት በቀጥታ በከባድ መሳሪያ ድብደባ ተሳትፏል ኢሳያስ። ዛሬ ደግሞ በሸራሮ አካባቢ ከፍተኛ ድብደባ እየተካሄደ ነው። በሸራሮ በግንባር ባድመ በምንለው ግን ሻዕቢያ ብቻም አይደለም፣ የሰራዊቱ የፌዴራል መከላከያ ሰራዊት አባላትም አብረው በጋራ ሆኖ ነው እየገጠሙን ያሉ። ለዚህ ድብደባው የጋራ ነው።
የራስን ወገን ከውጭ ኃይል በጋራ ሆኖ መምታት፣ መደብደብ የክደት የተፈጸመ መሆኑን ያሳየናል። ለተጨማሪ ውጊያም ዝግጅት እየተካሄደ ናቸው። በደቡብ ትግራይ በራያ አካባቢ ሰፊ ዝግጅት አለ። በርካታ ክፍለ ጦሮች ተከማችተዋል። የመሬት አስመላሽ ክልሉ ሚሊሻዎች፣ ልዩ ኃይልም ፊት ለፊት እንዲሰለፉ ተደርጓል። ከነሱ በኋላ ነው ያለው ሰራዊት። መጀመሪያ እነሱ ይሞቱ ብሎ ነው ያስገባቸው ፊት ለፊት። በተለያዩ አካባቢዎችም ተጨማሪ ዝግጅቶች እየተካሄዱ ናቸው። ስለዚህ ውጊያው ገና ነው፣ ጅምር ነው ያለው እንጂ ገና ነው ያለው። በሙሉ የኢትዮጵያ ሰራዊት ትግራይ ላይ ነው፣ ትግራይና ትግራይ ዙሪያ ተከማችቶ ያለው። ትግራይን ከበህ ጨፍልቅ ነው፣ ትግራይን ከበህ ቀጥቅጥ ነው። የራሱን ህዝብ የሚቀጠቅጥ ሰራዊት፣ ህዝብን ማዳን ነበር ተልእኮ የሰራዊት። አንድ አምባገነን አዞት ህዝቡን የሚቀጠቅጥ የትግራይ መኮንኖችም ተለቅመው የሚወጡበት ሰራዊት፣ የትግራይ ተወላጅ የሚባል ሰራዊት እንዳይኖር አድርጎ ያ ሁሉ ታሪክ የፈጸመ ሰራዊት፣ ያ ሁሉ መሪ ያወጣ ትግራይ አውጥቶ ሌሎቹ በትግራይ ህዝብ ላይ ጨክኑ ይሆናል ተብሎ ነው። ይሄ ከፍተኛ በደል እየተፈጸመ ነው ያለው። የኢትዮጵያ ብሔር ብሔረሰቦችና ህዝቦችም የራሳቸውን ድርሻ ነው መጫወት ያለባቸው። ትግራይና ሌላው እንዲሆን እየተደረገ ያለው የፌዴራል አገልግሎቶችም በውሳኔ ተቋርጠዋል። አንድም አገልግሎት የትግራይ ህዝብ እንዳያገኝ ተደርገዋል። በእኛ በኩል ማድረግ የምንችለውን ጥረት እያደረግን ነው። አገልግሎት ማግኘት ያለበት ህዝብ ነው። ለመብቱ ስለታገለ ምርጫ ስላካሄደ መበደል የለበትም፣ መቀጣት የለበትም ብለን እየሰራን ነው። ከአገልግሎቶቹ አንዱ የኤሌክትሪክ ነው። በውሳኔ የኤሌክትሪክ አገልግሎት ትግራይ እንዳያገኝ ተደርጓል። አገልግሎቱ እንዲጠፋም ተወስኖ በተግባር በጨለማ ላይ ነው የነበር ነው። በእኛ በኩል የተወሰነ ጥረት አድርገን የኤሌክትሪክ አገልግሎት መስጠት በመጀመራችን እንዴት አድርገው አገልግሎት ሰጡ እነዚህ? እኔ የወሰንኩት በጨለማ እንዲኖር ነው የህዝብ። የምሰማው ግን ኤሌክትሪክ አገልግሎት በትግራይ ያለ ነው። ከቁጥጥር የወጣ ነገር ተፈጥሯል። እኔ ባልኩት አዲስ አበባ ሆኜ መቆጣጠር አልቻልኩም፣ ማጥፋት አልቻልኩም። ለዚህ ማድረግ ያለብኝ በአየር ኃይል በቦምብ ተከዜ ግድብን መደብደብ ነው። የኃይል ማመንጫውን የኃይል አቅርቦት የሚሰጠውን ሳብስቴሽን መደብደብ ነው። ይሄ የአገሪቱ ሀብት ነው። ስንት ቢሊዮን የወጣበት ሀብት ነው። ግድብ በግድብ እንዲሆን ነው የሚፈለገው እንጂ ያለህን ግድብ ትግራይ ጨለማ ለመክተት ተብሎ ተከዘን ያክል ግድብ ለማፍረስ ኤሌክትሪክ አገልግሎት እንዲቋረጥ ትናንት በተካሄደው ድብደባ አገልግሎቱም ተቋርጧል። ጨካኝ መንግስት የትግራይ ህዝብ በጨለማ እንዲኖር ኑሮው እንዲጎሳቆል እንዲሰቃይ ለመብቱ በመቆሙ እንዲሰቃይ የፈረደ መሆኑን እናያለን። ስለሆነም የትግራይ ህዝብ ሌላውም ህዝብም ቢሆን ይህን ጨካኝ ስርዓት ያለውን አቅም ተጠቅሞ መግጠም ነው ያለበት። እድሜው ካላጠረ የትግራይ ህዝብ ብቻ ሳይሆን ሌላውን ህዝብ ቀደም ብሎም ጀምሮታል፣ መጨፍጨፉ አይቀርም። ትግራይ ህዝብ ካንበረከከ ሌላውን በባሰ እንደሚጨፈጨፍ ማወቅ አለበት። የለየለት አምባገነን ስርዓት ነው እየወጣ ያለው። የለየለት እንደ ህዝብ ለመጨፍጨፍ የወሰነ በጨለማ እንዲኖር የወሰነ
ብርሃን አገኘ ብሎ ደግሞ እንደገና የሀገሪቷን ሀብት በሀገሪቱ የአየር ኃይል ለመደብደብ ወደ ኋላ ያላለ መንግስት ነው። እስከዚህ ድረስ ጨካኝ ግድብ ለማፍረስ ነው። ወያኔ ፍርሶታል ሊባል ነው። ወያኔ አቃጥሎታል ሊባል ነው ሳብስቴሽኑ። እንደዚህ አይነት ጉደኛ የሆነ መንግስት እንዳለ ሁሉም ማወቅ ነው ያለብን። የውጭ ወራሪ እንኳን አንዳንድ አገልግሎቶች ይተዋል። ይሄ ሀገሪቱ ሀብት ነው፣ የራስ መንግስት። ትግራይ በጨለማ መኖር ስላለበት ምንም አገልግሎት ማግኘት የለበትም። ከቁጥጥር ውጪ ለምን አገልግሎት ያገኛል ብሎ ህዝቡን ለማሰቃየት እስከዚህ ድረስ ጨካኝ የሆነ እርምጃ ወስዷል። አሁን እኛም ባለን አቅም ኤሌክትሪክ አገልግሎት ለመስጠት ጥረት እናደርጋለን። ባይኖርም ጨለማ ውስጥም ሆነን ጨለማ እንደምናልፍ ስለምናውቅ ትግላችንን አጠናክረን የመጣውን ኃይል እናንበረክከዋለን። የትግራይ ህዝብ የሚንበረከክ አይደለም፣ ወራሪ ኃይል ነው የሚንበረከክ። ታሪክ ምስክር ነው። ታሪክም ይደገማል በትግራይ። የኢትዮጵያ ብሔረሰብና ህዝቦችም ከኤርትራ መንግስት ሆኖ ትግራይን የሚወጋ ከሃዲ መንግስት አቆም መባል አለበት። እንደዚህ አይነት ክህደት ማየት አይገባንም። ይበቃል። አገሪቱ መዋረድ የለባትም ማለት እንጠብቃለን። ትግል ያስፈልጋል። አገር ተደፍሮ እያለ የኢትዮጵያ ፌዴራል መከላከያ ሰራዊት ከኤርትራ ሰራዊት በጋራ ሆኖ በተግባር ይቅር ልታስበው ማትችል በተጨባጭ መሬታችን ላይ እየታየ ነው። ሁለቱም አንድ ላይ ገጥመው የትግራይ ህዝብ ነው እየወጉ ናቸው ያሉት። ስለዚህ የመከላከያ ሰራዊቱ አመራርም አባላትም ልዩነቶች አሁንም በፖለቲካ መንገድ እንጂ በወታደራዊ ኃይል ሊፈታ አይችልም። ህዝብን ማንበርከክ ደግሞ አይቻልም በጉልበት። በተለይ ደግሞ የትግራይ ህዝብ ማንበርከክ አይቻልም። ለምን እንደምትዋጉ ጠይቁ። በበሬ ወለደ ቅስቀሳም ልትሰማሩ አይገባም። ውጊያ አያስፈልግም እያል ውጊያ ተቀስቅሷል። አሁንም ሙሉ ኃላፊነት የሚወስዱት ሁለቱም አምባገነን መሪዎች ናቸው።